العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. قديب مجمريا الله سبحانه وتعالى በነፃ ገብተን አትርፈን ምንወጣበት ቤት ላመጣን ጌታ ምስጋና አላህ ይገባው። ሰው ክብሩን ለመሸጥ ገንዘብ ከፍሎ የሚገባበት ብዙ ቦታ አለ። ሲወጣም ክብረ ቢስ ሆኖ ይወጣል። በዱንያ ላይ ደግሞ በነፃ ተገብቶ አትርፎ የሚወጣበት መስጊድ ብቻ ነው። ከዛ ውጪ ዱንያ ላይ በነፃ ተገብቶ የሚተረፍበት ቦታ የለም። የዚህ አይነት ቦታ አላህ Subhanahu Wa Ta'ala ወዶን ከፊሉ በሱስ ከሱሱ ላይ አልነሳም ብሎ ከፊሉ አይ አላቋርጠውም እቺን ድራማ ብሎ ድራማውን እየቀጠለ ከፊሉ አረ እንዴ የፈለገ ኢማሙ ሐያ አለ ሰላይ በሉ ማንቼ ጎሉን ሳያገባ ብሎ ደግሞ ቁጭ ያለ ማን ግጥሚያ ይኖር አላቅም ደግሞ ድንገት ማንቼ ካለው አላውቅም አንተም አለህበት እንዳትሉ አጠቃላይ በተለያየ አህዋል ያሉ ወንድሞቻችን ቁጭ ባሉበት እኛን አላህ Subhanahu Wa Ta'ala በእንደዚህ አይነት ምርጥ ቦታ መላእክቶች የሚያንጃብቡበት እዚህ ቤት ከማንም የምንለየው ደግሞ የሚተላለፈው መልእክት እንኳን ሐዲሱ ባይገባው እዚህ ጋር ቁጭ ያለው ሰው በመቀበጡ ብቻ ምህረት ያገኛል። የሚገርም ትርፍ ነው እኮ ዱንያ ላይ እንደ መስጊድ ትርፍ ያለበት ቦታ የለም። ለአንድ ሰዓት ለሁለት ሰዓት ዳዕዋ ቢነገር ምንም አይገባው ባይገባው ግን አይከስረው ስለተቀመጠ ብቻ ያንዳንዱ ተቀማማጭ ሁሉ መላእክቶች ሁሉ ማራው እዘንለት እያሉ ዱዓ አረጉልናል። አላህ Subhanahu Wa Ta'ala ከሚማሩት ከተማሩት ባሪያዎቹ አላህ ያደርገን። እንግዲህ ዛሬ ወንድሞቻችን ያው ብዙ አስቸግሪያቸው ነው በአራት ወር አካባቢ ፕሮግራም እንድናዘጋጅ ብዙ ጊዜ ጠይቁናል። ሳናው ቀርተን አይደለም። ነገር ግን እንደምታውቁት ዳዕዋው በጣም አድርጎ ሰፍቷል። ገጠሩ ዳዕዋ ይፈልጋል፣ ከተማው ዳዕዋ ይፈልጋል። ያ ሁሉ ደግሞ ማዳረስ አይቻልም። አላህ እንኳን የራሱን ሐቅ ቆሞ መስገድ የማይችል ሰው ቁጭ ብሎ የማይችል ሰው ተደግፎ የማይችል ሰው እያጠቃቀሰ ደግሞ መስገድ የማይችል ሰው በቃ አምሮን ስቷል አይጠየቅም። እዚህ ድረስ ያሉ ሰዎች ይጠየቃሉ። ስለዚህ ዳዕዋ ሰው ይፈልጋል። ነገር ግን ዳዮች የሉም። ዳይ የለም እዚህ ያለው 7 ልጅ ይወልዳል 9 ልጅ ይወልዳል። ልጁን ዳይ ለማድረግ የሚመኝም አባት ብዙ የለም፣ በጣም የለም። ለምን ዳይ ከሆነ መኪና አይዝም፣ ዳይ ከሆነ ቆንጆ ብር አይቆጥርም፣ ዳይ ከሆነ የሰው ሰደቃ ተቀባይ ሆኖ ይኖራል የሚል ሜንታሊቲ ስላለ ዳይ አናገኝም። ዳይ የለም ደግሞ ማለት ምድር የለም ነው። የመኖር ያለመኖር ዋስትና የሚኖረው አንድ አካባቢ አምር ቢል ማዕሩፍ ነይ አኒል ሙንከር ሲኖር ብቻና ብቻ። እዚህ አካባቢ በሰላም ገብቼ እወጣለሁ የሚል የምትል ወደ መልካም የሚያዝ ከመጥፎ የሚከለክል ሰው ግድ ያስፈልጋል። በየትኛው ምንቀይራቸው ቤቶች ምንገዛቸው ቤቶች ቤቱ ያምራል አያምርም ካሬው ስንት ነው አይደል ማለት ያለብን። አምር ቢል ማዕሩፍ አለ የለም። አምር ቢል ማዕሩፍ ከሌለ አባት እንደ አባት የማይታይበት ታላቅ እንደ ታላቅ የማይታይበት የሰው ሐቅ አማና ነውር የማይሆንበት አካባቢ ከሆነ ምኑን ትኖራለህ? እንኳን ሞባይል ልጅ እየቀማረ ሞባይል ምን ይገርማል? ልጅን አግቶ 3 ሚሊዮን ብር አምጣ 2 ሚሊዮን ብር አምጣ እያለ አይደል? የአንድ ሰው ቀልብ መስበር ቢገባውና አምር ቢል ማዕሩፍ ቢገባው ኖሮ እንኳን ልጁን ሊደብቅበት 3 ሚሊዮን ብር ሊጠይቅ ይቀርና አያስበውም ጉዳዩ። ስለዚህ ወንድሞቻችንም ላይ እዚህ አካባቢ ዳዕዋ ለማድረግ ብዙን ጊዜ ይጠይቃላችሁ። አላህ በሚያውቀው እግራችን ዘርግተን ለመተኛት እግራችን ዘርግተን ለመብላት አይደለም። በጣም ብዙ ክፍተት አለ ከሚባለው በላይ። ክፍተቱ በነገራችን ላይ በሙስሊም ብቻ አገሪቷ ብዙ ክፍተት አላት። 120 ሚሊዮን አለ፣ ሰዎች ግን የለም። ቀበሌ ስትሄድ የምትጨነቀው ለምንድን ነው? አምር ቢል ማዕሩፍ ስላልሰማ ነው። መታወቂያ መስጠት ውለታ ይመስለዋል።
ለምን እንደሾመው አላህ አያውቅም። ክፍለ ከተማ መሄድ ጭንቀት ነው። ለምን ሳንቲም ካልከፈለ ጉዳዩ ያልቀለት። ጤነኛ ሰው ስላልሆነ የተቀመጠው ችግር ውስጥ ገባል። የትም ጉዳይ ስንሄድ መደራደሪያ የምናደርገው ሳንቲም ሆነ። ለምን አምር ቢልማዕሩፍ ስለሌለ። አምር ቢልማዕሩፍ በጣም ዋጅብ ነው። ይሄ ዳዕዋ የሚያስተላልፍ አካባቢያችን ላይ ሰው ካለ እንዳይሰበርብን ያ ሰው እንደ እንቁላል የሚያዝ ወላሂ ግዴታ ይኖርብናል። ይሄ ልጅህ የሚያደርገው ይሄ ዳዕዋ ያደረገለት ነው። ይሄ ልጅ ላይ ደግሞ ዳዕዋ ያደረገው አንተ ድንገት ኮልፌ ተኝተህ ሊሆን ይችላል። ሱቅን ግን አላህ ይዘጋው። ልጅ እዚህ ቤት ሲመጣ መርፌ ስለተወጋ አንተ ሄደ ኮልፌ እንኳን ቀብር ብተኛ እዚህ ቤት የሚያደርገው ሰላት አላህ አንተ ጋር ያደርስልሃል። ኢዛ ማተ ኢብኑ አደም እንቀጠዐ ዐመሉሁ ኢላ ሚን ሰላስ። የሰው ልጅ ስራ ሁሉ ይቋረጣል ሶስት ነገር ሲቀር ተብሏል። ከዛ መካከል አንዱ አው ወለዱ ሷሊህ የድዑ ለሁ፣ መልካም ልጅ ለአባቱ ዱዓ የሚያደርግለት። ረቢ ረሐሙሁማ ከማ ረበያኒ ሰጊራ፣ ጌታዬ ወይ በልጅነቴ እንዳዘኑልኝ፣ ስሸናባት እንደሸናውባት እንደቻለችኝ፣ ሌሊት ተነስቼ ከእንቅልፍ ስትነሳ ሳትነሳ ከእንቅልፍ ያስነሳዋት፣ ጡቷን የቧጨርኳት፣ ሰርግ ቤት ልትሄድ ስትል ያስቀረዋት፣ ከለቅሶ ከሚደረገው ማህበራዊ ጉዳይ ያስቀረዋት እናቴ ቀብር ተኝታለች ብሎ እዚህ ጋር 2 ረካ ሰግዶ ዱዓ ሲያደርግላት አልሐምዱሊላህ። የመርካቶ ሱቅ ይዘጋል፣ አይመለከትም፣ ወራሽ ወስዶታል። እዚህ ቤት የተውከው ልጅ ግን ኢላ የውመል ቂያማ ልጅ ባንተ ዘር እስኪያበቃ ድረስ ቀብር እስኪገቡ ድረስ ሱቅ አልተዘጋም። ከዚህ በለጠ መስራት ምን አለ? ቁም ነገሩ 9 መውለድ 1 መውለድ አንዳንዴ ማለ መውለድ አይደለም። አላህ የራሱ ሕክማ አለው። አልሐምዱሊላህ 9 ልጅ አለኝ ስትለው 9 ክብሪት ነው የሚሆንብህ በጥሩ ካላሳደግ። 9 ስላለ አይደለም። አንድ ወንድሜ ደግሞ ተመኝቶ 1 ልጅ ስላጣ አላህ ፈልጎልን በልጅ እንዳትቀጣ ስለፈለኩኝ እኔ አንተን ስለፈለኩኝ ብሎ ነው እንጂ አላህ የፈለጉን መንታ ይሰጠዋል፣ የፈለገውን 1 ልጅ ይሰጠዋል፣ የፈለገውን ደግሞ መሃን ያደርገዋል። ይሄ ኔትወርክ ያለው በአላህ እጅ ብቻ ነው። ስንቱ እየሄደ ነው አይደል እንዴ? 1 ልጅ ፍለጋ ቻይና 5 ሚሊዮን ብር፣ ታይላንድ 7 ሚሊዮን ብር፣ ህንድ 10 ሚሊዮን ብር እያለ ስንት ብር ያወጣል። አላህ የራሱ ሕክማ አለ። ያ ሕክማው በሱ እጅ ነው። ስለዚህ ርዕሴን እስካሁን አልገባውም። ወደ ርዕሴ ከመምጣቴ በፊት እያንዳንዳችን 5 ልጅ 3 ልጅ 2 ልጅ በምንወልድበት ጊዜ ልጃችን አንዱ ጎበዝ ነጋዴ ከሆነ አልሐምዱሊላህ፣ አንዱ የአላህ ቤትን የሚንከባከብ፣ አንዱ ዳዒ የሚሆን እኛ ዳዕዋ እናደርገው። እንግዲህ የዛሬው የተሰጠኝ ርዕስ አላህ ሱብሓነሁ ወተዓላ በዱንያ ላይ ማንም ደረጃቸውን የማያወርድባቸው የፈለገ ዱንያ ላይ ታዋቂ የሆነ ሰው እንኳን በገንዘብ ቢታወቅ አሊምነ ተብሎ ከፍ ቢደረግ የጠቅላይ ሚኒስቴር አማካሪን እንኳን ቢባል ጠቅላይ ሚኒስቴርም ቢሆን ዳውን ላያገኝ የሚችልበት የዚህ አይነት ደረጃ በዱንያ ላይ አላህ ሰጥቶኛል ብሎ ከፍ ብሎ የማይታይበት አላህ ዱንያ ላይ ከሰጠን ትልቁ ነገር ወላጆቻችን ናቸው። በተለያየ አጋጣሚ መልእክቱን ለማድረስ ሞክረናል። ቢያንስ በወላጆች ጉዳይ በተለያየ መድረክ ባስተላለፍ ነው በተለያየ መንገድ ባስተላለፍ በሚመለከት እኛ በሃይማኖታችን እንደዚህ አይነት መልእክትን መስማት አልቻልንም በማለት የሌላው እምነት ተከታይ ያዳምጠው ወደ 24 ሚሊዮን ስለ እናቶች ተደምጧል። አልሐምዱሊላህ። ይሄ በየትኛውም አጋጣሚ አላህ ይሰማል ካላለ በስተቀር ይሄን ቁጥር ማግኘት የምትችለው አይደለምና አልሐምዱሊላህ። ሌሎችን ቢሆን ቦርቡሮ ስለ ህይወታችን ያለንበት ነገር ሁሉ የሚነግረን ቢኖር ኢስላም ብቻ ነው። አፍንጫችን ይዘን ከምንገባበት ሽንት ቤት አንስቶ እስከምንኖርበት ህይወት ድረስ መመሪያ ያለው ዲን ነው።
በጣም በሚገርም ሁኔታ አራስ ቤት ለሄደች ለወለደች እህቴ የሚደረግ ዚክር የተለየ ነው። ታዚያ ለደረሰበት ወንድሜ የሚደረግ ዚክር የተለየ ነው። አዲስ ልብስ ስንለብስና አሮጌ ልብስ ስንለብስ የሚደረግ ዚክር የተለየ ነው። አዲስ ቤት ስንገባ የሚደረገው ዚክር የተለየ ነው። ከቤታችን ስንወጣ የተለየ ነው፣ ስንገባ የተለየ ነው። መስጊድ ስንገባ የተለየ ነው፣ ስንወጣ የተለየ ነው። አዲስ ሙሽራ ስናይ የምናደርገው ዱዓ የተለየ ነው። የትኛውም ዲን ከእስላም ውጪ የተናገረ የለም። የትኛው እኔ በጣም ደግሞ የሚያጅበኝ ለአሮጌና ለአዲስ ልብስ ዚክር የለየ ዲን ነው። ጠዋት ስትለብስ አልሐምዱሊላህ الذي ከሳኒ ሐዛ ወረዘቀኒ ሚን ገይሪ ሐውል ሚኒ ወላ ቁዋ፣ ያለኔ ኃይልና ብልሃት ይሄን ልብስ ያለበስከኝ ጌታ ምስጋና ይገባ። አለቀ። ጠዋት ስለብስ አዲስ ልብስ ደግሞ ስለብስ አዲስ ዚክር አለ። اللهم لك الحمد أنت كسوتني أسألك من خير وخير ما صنع له وأعوذ بك من شر وشر ما صنع له። አንተን አዲስ ልብስ ያለበስከኝ ጌታ ሆይ ይሄ ዛሬ የገዛሁት የለበስኩት አዲስ ልብስ መጥፎ ነገር ካለ ባንተ እጠበቃለሁ፣ ኸይሩን ካለ ካንተ ከጅላለሁ። አንድ ቀን ነው የምታደርገው ይሄን ዚክር። አይገርምም? አዲስ የገዛ ብቻ ቀን እንዲህ ያሟላ ዲን። ይሄን ያነሳው ለምንድን ነው? እነዚህ ትንንሽ ናቸው የምንላቸው በዚህ አይነት መልኩ ከታዘዝን ስለ እናትና ስለ አባትማ ተነግሮ አያበቃም። እንደ ኢስላም ስለ እናትና ስለ አባት የነገረ የለም፣ የሚናገረው የለም። ሰው እናትን አክብሩ ሊል ይችላል። ሰዎች እናታቸውን አክብር አባትን አክብር ሊል ይችላል። በእስልምና ግን እናት አክብር አባት አክብር አይደለም፣ ትእዛዝ ነው። ማክበር ሳይሆን ትእዛዝ የምትፈጽመው ነው። እናት ማክበር አለማክበር፣ አባት ማክበር አለማክበር ምርጫ አይደለም። እኛ እንደዚህ ሄደን ምን መክሮ የለም። እንደ ኢስላም ምርጫ የለውም። አላህ ለእናትና ለአባት ምርጫ አለመኖሩን ማረጋገጫ የሌላ እምነት ተከታይ እንኳን ቢሆኑ እናትና አባቶቻችሁ ወሳሂቡሁማ ፊ ዱንያ ማዕሩፍ። እናቴ አመመሽ ወይ? መጣሁልሽ። እናቴ አስቤዛ አልተሟላልሽ? መጣሁ። እናቴ ምንድነው ደበረሽ? ሐኪም ቤት ልውሰድሽ? እናቴ የፈለገ እምነት ተከታይ ወሳሂቡሁማ ፊ ዱንያ ማዕሩፍ። አንተ እያለ ላይርባት፣ አንተ እያለ ላይጠማት፣ አንተ እያለች ላትከጅል በሃይማኖት ጉዳይ ብቻ ሲመጡብህ ለኩም ዲኑኩም ወሊየዲን። እናቴ አንቺም በሃይማኖትሽ ነሽ፣ እኔም አላህ አዞኝ። አንቺ የምታመልከው አዞሽ አይደል? አዎ፣ እዚህ ጋር መለያችን። ከዚህ ውጭ ግን በሃይማኖት ጉዳይ በስተቀር እኔ አንቺን እንድኸድም ከአንቺ ጎን እንድቆም ስለ አንቺ ማንነት እንድከታተል አላህ አዞኛል። ድንገት እናትም ሸሃዳ እንዳትይዝ ያደረከው እኮ አንተ ልትሆን ትችላለህ። ለምን? ገምጫጫ የሆነ ባህሪ እሷ ጋር እያሳየው የሆነ ነገር አድርግ ስትባል ትላለህ። ስልክ ስትደውልልህ አታነሳላትም። እንደውም እሷ የሌላ እምነት ተከታይ ስትሆን ሜዳ ላይ እስልምና ማሳየት አለብን። ሁሉም ሐጃ ከሷ በኋላ፣ ሁሉም ሐጃ ከሱ በኋላ። ከነሱ በላይ ሐጃ የለም ዱንያ። ለምን? የነሱ ቃና አንቱ የአላህ መላእክተኛ ወይ አባቴ ገንዘቤን ይከጅላል፣ አባቴ ገንዘቤን ይከጅላል፣ ሊወስድብኝ ይከጅላል ሲላቸው ምን ይገርማል? እሱን ያሉት ገንዘብም አንተም የሱ ነው ያሉት። እሱ ለገንዘቡ ክስ ሊያቀርብ ነበር። ስለ ብሩ ሳን አንተም የሱ ቃና ነው ያሉት። አላህ Subhanahu Wa Ta'ala እንግዲህ አጠገብ ብዙ አባት ብዙ እናት ቀብር ገብተዋል። አላህ ቀብራቸውን አላህ ያሳምረው። ረውደቱ ሚን ሪያዲል ጀና አላህ ያጋቸው። እኛም እንግዲህ ቀብር ገብተን የማይረሱ ልጆች አላህ ይስጠን። ያው በዛም በዚህ ማለቁ አይቀርም። ወደድንም ጠላንም እቺ ዱንያ ማለቁ አይቀርም። ሰዎች ቢያፈቅሯትም ባያፈቅሯትም ቁል መታዕ ዱንያ ቀሊል ነው ያለ አላህ። የዚህች ቅርቢቷ ትንሽ ናት ያለ አላህ። ደግሞ መስጊድ ገብቶ ዱዓ የሚያደርግል ልጅ ትተሜድ ማለት እኮ ነሽ ሞት ካንተ። ስንት አባቶች ሞቱ፣ ስንት እናቶች ሞቱ። 150 120 ሚሊዮን ብር ጥሎ ሄደዋል። አንድ ሰው በሰደቃ እንኳን ያስታውሳቸው። አንድ
አንድ ኢላ መን ረሒመ ረቢ አላህ ያዘነላቸውማ የአባታቸውን ውርስ ሳይሆን አረ እኔ ያረግለታለሁ ለአባቴ የሚል ደግሞ ጀግኖች አሉ። ሁሉም መጥፎ አይባልም፣ ሁሉም ጥሩ አይባልም። ብዙ ግን የምናየው ቶሎ ይወርሳል፣ አባቱ ያልነዳው መኪና ሲነዳ ነው። ወዲያው ካልኩሌት ነው የሚደረገው ስለ ራሱ እንጂ ስለዛ አባቱ ስለዛ እናቱ አይደለም። ኸይረኞችስ በእናታቸው ስም አምፖል ያስገባሉ፣ አንድ ቁርአን ገዝተው ያስገባሉ። በእናታቸው ስም መስጊድ ምንጣፍ ያስነጥፋሉ። በእናቴ ስም ሙአዚኑን ይዣሉ ይላሉ። በእናቴ ስም ኢማሙን ይዣለሁ፣ በእናቴ ስም መስጊድ የሚኸድመውን ጥበቃ ይዣለሁ። አሁን እኛ እንደዚህ የምንጠራቸው ሰዎች ተራ ይመስሉናል። ተራ ኢማም ሲባል ተራ ለምን 00 መኪና የለውም? 00 መኪና የለውም። ሙአዚን ሲባል ተራ ይመስለናል። ዱንያ ላይ እኮ እንደ ሙአዚን እኮ ትልቅ ጥሪ የሚያደርግ የለም። ወደ ስኬት ኑ የሚለው ሙአዚን ብቻ ነው እኮ ሌላ የለም። ሌላ ወደ ሺሻ ኑ፣ ወደ ጫት ኑ፣ ወደ ድብድብ ኑ፣ ወደ ሲኒማ ኑ፣ ወደ ድራፍት ቤት ኑ እያለ ነው ጥሪ የሚያደርገው። ብልጭልጭ አድርጎ ድርግም አድርጎ ዲኮር አብርቶል ይጠራል። ብርን ትከፍላለህ፣ ትንገዳገዳለህ፣ ትቦ ውስጥ ትወድቃለህ። ለአራት ተሸክሞ አልጋ ላይ ይወረውራል። ተገዘገዘ። ሙአዚን እኮ ነገ የውመል ቂያማ እንደ ግመል ሻኛ ከፍ ብሎ የሚታየው ሙአዚን ነው። ሙጃሂዲንም በልጦ አላህ ያሳያችሁ። እንደ ህይወትም መስጠት የበለጠ እኮ የለም አይደል? ከነዚህ በልጦ ግን ነገ የውመል ቂያማ እንደ ግመል ሻኛ ሙአዚን ይታያል። በቃ የኛ ሀገር ሙአዚን ደግሞ አንጀት ነው የሚበሉት። ማንም ጓደኛ የላቸውም። ደሞዛቸው 4000 ነው። ለብድር አያመቹ፣ ለብፌ አያመቹ። የ15000 ብር ደግሞ ሱፍ አይለብሱ። ማን ያቸው? ማን ነው ከማካከላቸው? ሙአዚኑ ጓደኛዬ ነው፣ ትዳሬ ላይ ችግር ሲፈጠር ሂጅ አማክረዋለሁ። ኢማማችን ጓደኛዬ ናቸው፣ የሆድ ጓደኛዬ ናቸው። ችግር ሲኖር ሂጅ አማክራቸዋለሁ። ስራዬ ላይ እንደዚህ አይነት ቢዝነስ ሲመጣ እንዳይሳሳትና ቤቴ ሐራም እንዳይገባ ኢማሜን አማክራለሁ። ማን ነው አለ ነው? የዚህ አይነት ሰው አለ ነው? ከሌለ ባዶ ነው። የሆነ ሰው እኮ ሊኖር ይገባል። የሆነ ሰው ሲጨንቀው እንኳን ጠንቋይ ያለው እኮ ጠንቋይ ሊያጭበረብረው፣ ሊያምታታው፣ ሊያፋታው፣ ገንዘቡን ሊዘርፈው ጠንቋይ ይዛል እኮ ሰው። ኢማሙ ሙአዚኑ ይቅር ካልክ ደግሞ ብልሆች ጓደኛ የሚያደርጉት ማንም መሰለ? እናታቸው። ብልሆች አባታቸውን ጓደኛ ያደርጋሉ። እስቲ እናቴ እንደዚህ እየተፈጠረ ነው፣ ባባ እንደዚህ እየተፈጠረ ነው፣ ምን ትለኛለህ? አባዬ እንደዚህ ሊጀምር ነው፣ እናቴ እንዲህ ሊጀምር ነው፣ ምን ትይኛለሽ? በእኛ ጭንቅላት በቃ ሻሩቢት ጋር እንዴት አድርጌ ላውራ፣ ሽማግሌ ጋር እንዴት ላውራ? ትገባለህ። አብሽር፣ አንተም ከዘራ መያዝ አይቀርም፣ ወደዛ ጀማዕ መግባት አይቀርም። ሱነት አላህ ይልከውን ነው። መቼ ነው እናትን ጓደኛ ያደረካት? አንዳንድ የሚያሳዝኑኝ ጠቦች አሉ። ምንድን ነው የተጣላችሁት? አይ እናቷ ጋር ሊድ ብላኝ እኮ አስቸገረች። በተቃራኒ ደግሞ ምን ትሰማለህ? አይ አባቷ ጋር ሂጅ ሲሄድ ምን ነው አመሸ ብላ ተጣላች። ላኢላሃ ኢላላህ። ምን ያለ እንደወረድን አያችሁ? ሚስት እናቴ ጋር ሊድ ካለች አረ ሂጂ እናቴ ከቻልሽ አድረሽ ነው ሂጂ እናትሽ አይደል? ምንድን ነው ያክል ዱንያን ትልቅ ያደርግነው? እናቷ ላይ ካትምጣ እንጂ አድራ ትምጣ እንጂ 30 ዓመት ያሳደገቻት እናቷ። አንተ 10 ዓመት 5 ዓመት ካገባት ካሁን በኋላ እናትሽ ጋር የምትሄጂ ከሆነ ፈታሻለሁ ካልክ አላህ ፈቶካል አንተ ራስህ። እሷም ደግሞ እናት ጋር እንዴት አመሸ ቀለል እናርግ ቁጭ ብለን እንወያይ። ፈረንጆቹ ከዝንጀሮ እየተግባቡ እኮ እያሳዩ ነው። አንተ ቤት ላይ ሌባ የማይዘርፍ ከሆነ ሚስትህን ይዘህ እናቷ ቤት ለምን ሀጂ ነብይ ጋር ለምትሄደው እናት ጋር ነው የምትሄደው። እሷን እያቀፍክ እናቷን እየናቅክ ጋር እንዴት ይኬዳል? እናትን የሚያቅፍ ማንም ሰው በዱንያ ላይ አንድ እናት ነው የሚሰጠው። ሲያገባ 2 እናት አላህ ያደርግለታል። ይሄ ዝም ብሎ ባህላችን ላይ ለመርነው አላህ አውዙ ቢላሂ። አማቾች እኮ ማለት አማች ማለት እኮ ይላል በቃ ጭራቅ ነው አይደል? አማቻው ላኢላሃ ኢላላህ። አረ ወርቅ የሆኑ አማች አሉ ወላሂ። በዚህ ያልተፈተነ ስንት ወርቅ የሆኑ አማቾች አሉ። ጭንቀት የሚያስጨንቃቸው፣ ስራ መቀዝቀዝ የሚቀዘቅዙ ልባቸው ስንት ሰዎች አሉ። እናት ጋር ለመሄድ
ከፈቀድክ ሰላም ከሆነ ወይ ደማገር ቀርልና والله ታልቃለች አለች ዱንያ ጭራቅ የሆነ ባል ሰጥቶሻል ቶሎ ሩጪ ነው አይደል ትባለው አረ ከረፈደብሽ ይገልሻል ቶሎ ሩጪ ይሄ والله ጠባል እናቴ ጋር ሳይሆን እሷን ማስፈቀድ ያለባት እናት ጋር ልሄድ ፈልጋለሁ ፍቀድልኝ ለምን የሱም እናት ናታ ትላንት አይስማትም ነበር አሁን ይስማታል ትላንት አይጨብጣትም ነበር አሁን ይጨብጣታል ነገሮችን ከበድ ስናደርግ ትልልቅ ችግሮች አላህ የሰጠን ትልቅ ትዳር ላይ ችግር ፈጥራል ስለዚህ ሊድ ካለች ትሂድ ሰላም ትሁን ኢንፎርሜሽን ዛት መጣለች እዛ ከሄደች ነው የምትለወጠው የሚለው ሸይጣን የለወጠበት እናት አትለውጥ ትንሽ ኢማን ከሌላቸው በስተቀር እናቶች ልጃቸው ትዳር ላይ እንድትወጣ ማለት አንዳንድ ዝም ብሎ በዱንያ የሰከሩ ካልሆኑ በስተቀር ብዙዎችም እዚህ ነገር ውስጥ አይገኝ ስለዚህ እናቴ ጋር ልሂድ እያለች ቤታችን ጠብ መግባት የለበትም አባቴ ጋር ልሄድ ነው አባቴ ጋር አምሽቼ ነው እኛ እኮ በንጹህ ቀልብ ስናይ ባልሽ አምሽቶ ሲመጣ አልহামዱሊላህ እንኳን በሰላም ይሻላል ዝም ብለን የሆነ ግርግር ሲፈጠር ቤቱን ቀውጢ ከማድረግ ተነጋግረን የምንፈታቸው ነገሮች በጣም ቀላል ናቸው ስለዚህ እነዚህ ቤተሰቦቻችን አላህ Subhanahu Wa Ta'ala ከሰጠን ትልቅ ጸጋዎች ናቸው ለዚህም ነው ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ጀነት ላይ ልዩ መስተንግዶ ለሁለት አካሎች ያሳያቸዋል አሉ ሲያሳያቸው እነዚህ ሁለት አካሎች ጌታችን ሆይ እኛ ሰላታችንን እናቃለን ጾማችንን እናቃለን እያንዳንዱ ኸይር ስራ የሚባሉን እናቃለን ይሄ የጀነት መስተንግዶ በመናችን ነው ጌታችን ብለው ይጠይቁታል ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ምን አሉ ይሄ መስተንግዶ ለነዚህ ለአባትና ለእናት በስራቱ ይነገራቸዋል አዎ ጾማችሁም አይደለም ዘካችሁም አይደለም ነገር ግን አባታችሁ እና እናታችሁ እናንተ በዱንያ ላይ ከሞታችሁ በኋላ ሁለታችሁም ከሞታችሁ በኋላ ልጆቻችሁ የቀጠሉላችሁ መልካም ስራ ነው ይባላል የዛሬ 20 ዓመት አባት ሞቶ ከሆነ 20 ዓመት ሙሉ ሱቁ ክፍት ነበር ማለት ነው አሁን ከዚህ በኋላ 20 ዓመት ምትቀጥል ከሆነ 40 ዓመት ኸይር ስራ ሁሉ ለነዛ አባትና እናቶች አላህ Subhanahu Wa Ta'ala ያጅሩ ተካፋይ እንዲሆኑ ያደርጋቸው ስለዚህ ልጅ አባትና እናት በሚሞቱበት ጊዜ የማይቋረጥ ስራ ዛሬ ማስቀመጥ ያስፈልጋል የዚህ ቤት ፍቅር እነዚህ ልጆች ከሰጠናቸው والله ትልቅ ነገር አውርሳል አንተ ለዚህ ነው አንድ አባት ለልጆቹ ኮሲያ አይናገርም 100 ሚሊዮን ብር ጥዬላቸዋለሁ አንተ 30% ውሰድ አንተ 20% ውሰድ አንተ 10% ውሰድ ማለት አይችልም ከሱ የሚጠበቀው ምንድነው መሞት ብቻ መመደብ አይችልም ቁርአኑ መድቦ ጨርሷል ካለ ደይኑን ብቻ ነው የምናስቀድመው ብድር ካለበት ይከፈለለታል ከዛ በኋላ ለወንዱ ምን እንደሚሰጠው ለሴት ምን እንደሚሰጣት ለሚስቱ ምን እንደሚሰጣት አንድ 8ኛ አንድ እንዲንኛ ተብሎ ተመዳድቧል እኛ ወሲያ ለልጆቻችን ማድረግ ያለብን አልማሉ ወልበኑነ ዚነቱል ሐያቲ ዱንያ የዱንያ ጌጦቻችሁ ገንዘባችሁና ልጆቻችሁ የዱንያ ጌጦቻችሁን የተባሉት እነዚህ ልጆች ነው ሳሊ ማድረግ የሚያስፈልግ አባት እንደ አባትነቱ እናት እንደ እናትነቱ እንድትጠራ አላህ Subhanahu Wa Ta'ala የሰጠንን ጊዜ ተጠቅመን እነዚህ ልጆች በዚህ ተርቢያ እንዲያድጉ ማድረግ አለብን በመንኗኗርበትና ደግሞ ከነሱ ጋር አብረን በመንኖርበት ጊዜ በመንገናኝበት ጊዜ ደግሞ የስነ ምግባር ትምህርቶችን አላህ ያስተምረናል ምን ብሎ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ከጌታችሁ ከአላህ ውጪ ማንንም ላታመልኩ ለሱ ብቻ ልታጎበድዱ አላህ በእናንተ ላይ ወስኖባችኋል
ይሄ ትእዛዝ ነው። ልክ ሰላት ሁላችንም አላሁ አክበር እንዳለ ምንድነው የምንለው? ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ሕይወቴም ሞቴም ስግደቴም እርዴም ለዓለማት ጌታ ለአላህ ብቻ ነው። ልክ እንደዛው አላህ ስለ እናት ሊነግረን ፈለገና መጀመሪያ ግን ዋናው ባለቤቱን እንዳትረሱ ብሎ ወቀዳ ረቡከ አላ ተዕቡዱ ኢላ ከጌታችሁ ውጭ ማንንም እንዳታመልኩዋል። ለምን አላህ ሱብሓነሁ ወተዓላ በሰው ልጆች ላይ ከሚጠላው ነገር ምንድነው? ሽርክ ነው። ቀኑም ሌሊቱም የአላህ የምታጎበድደውም ለአላህ። ሸኽ የሚባል ካለ ታከብረዋለህ እንጂ አታጎበድድለት። ጠንቋይ ካለ አታጎበድድለትም። ወደ ሰላት እንዲመጣ ወደ ኢማን እንዲመጣ ወደ ተውበት እንዲመጣ ትነግረዋለህ እንጂ ምንም አታደርግለት። ምክንያቱም ጠንቋዩም የሚበላ የሚጠጣ የሚሸና የሚተኛ ነው። ምንም ሊያደርግ አይችልም። የሚበላም የሚጠጣም የሚሸናም ብሎ ደግሞ አላህ ይሄን እያወቀ ደረጃ የሰጣቸው ለሁለት ሰዎች ብቻ ነው። ወቢልዋሊደይኒ ኢሕሳን፣ ለወላጆቻችሁ መልካም ዋሉላቸው። ማብላቱ፣ ማጠጣቱ፣ አብሽሩ ማለቱ፣ ማማከሩ። በተለይ አሁን ያለው ወጣት በጣም መጠንቀቅ ያለባችሁ ባባ ሽማግሌ ሊልክ ነው ብለህ ቶሎ አትጀምር። እንዲህ አይጀምርም። ኒካ አስቤያለሁ ልጅቷን ካየ ከጨረሰ እሑድ ልንመጣ ነው ሲባል ለአባቱ የሚነግር ልጅ አለ። ይሄ አዳብ አይደለም። ቁጭ ብላ አማክሮ የእሱ ንብረት አይደል እንዴ? አባዬ ትፈቅድልኛለህ ወይ? ኒካ አስቤያለሁ ምን ትለኛለህ ብለህ ቁጭ ብለህ ስታማክረው አልሐምዱሊላህ ለዚህ አበቃኝ ጌታ ብሎ አላህን ያመሰግናል። አባት ስትጨርስ አይደለም የሚነገረው፣ ስትጀምር ነው የሚነገረው። እንዲከለክል በር እንድትከፍት ሳይሆን መጠየቅ አለብህ። ልትወጣ ነው እኮ ከዛ ቤት 25 ዓመት 20 ዓመት 22 ዓመት የተቀመጥንበት ቤት ልንወጣ ነው። ቁጭ ብለን አላህ የሾመውን አንተ ልታወርደው ስለማትችል፣ አላህ ከፍ ያደረገውን አንተ ዝቅ ልታደርገው ስለማትችል ባባ ምን ትላለህ? አንድ እዚህ ቤተሰብ አባቷ እንዲሆነ እናቷ እንዲሆነች እዚህ አካባቢ ቢሆኑ አስቤያለሁ፣ ወደ ኒካ ልገባ አስቤያለሁ ብለህ መጀመር አለብህ እንጂ አንዳንዴ ያው ትንሽ ገንዘብ ሲኖረን አባቱን ባሪያ ለማድረግ የሚያስብ አለ። እንዲህ የሚያስብ ካለ እሱ ራሱ ቂያማ ቆሞበታል። ምክንያቱም ልጁ ሲመጣ የሚፈራው አባት አለ። እርግጠኛ ነኝ ይሄ የሚፈራው ልጅ ቦክስ ስለሚማታ ሳይሆን በገንዘቡ ቤቱን ስለያዘ ነው። በቃ የመብራት መከፍለው እኔ ነኝ፣ የውሃ መከፍለው እኔ ነኝ፣ የትምህርት ቤት እኔ ነኝ፣ የእንዲህ እኔ ነኝ ብሎ የሚኮፈስበት ስለ በሽታ ስላለ ነው። ያንተ 1 ዓመት አለ 100 ዓመት ብትخدማቸው አንድ የምትጨምረው ነገር የለም። አንድ የምትጨምረው ነገር የለም። በየቀኑ መረቅ ለምን አታጠጣቸው? በየቀኑ ብፌ ለምን አታቀርብላቸው? አለ የተባለ ገበያ ቦታ ሁሌ እየሄዳችሁ ቢሉ የምትላቸው አንተ ቲማቲም ነህ። እነሱ ጋር የሚጨፈለቅ ቲማቲም አንሰነ መታየት ያለብህ። አይ ብዙ ግንኙነቴ ከባለስልጣን ነው፣ መስጊድ በጣም እከበራለሁ፣ ትልቅ ሰው ነኝ። አንተ እነሱ ጋር ትንሽ ነው፣ ልትከበር ትችላለህ። እነሱ ጋር ግን ትልቅ አይደለም፣ ትንሽ ነው። ሲያወሩ እንኳን ልትቀድማቸው አትችልም። ያን ሁሉ ተከልክለሃል አንተ። ሲያወሩ እንኳን ልትቀድም፣ መንገድ እንኳን ሲሄዱ ልትቀድም አትችልም። ድንገት እሾክ ይመታቸዋል። እሾክ እነሱ ከሚመታ እኔን ይምታ ብለን እንጂ መቅደም የምትችለው መቅደም አትችልም። ድንገት አላህ ይሄ ረሕመቱን የሚመጣ ረሕመት እንዳይመጣ ያደረግነው በወላጆቻችን ጋር ያለን ግንኙነት እጅግ በጣም ዝቅተኛ ነው። አላህ ደግሞ ዛሬ በህይወት የሰጠን አባት ወይም እናት ደግሞ ካለ አረፈደ። ዛሬ አሁን ዳዋውን እንጨርሳለን። ስንጨርስ ትጀምራለህ፣ ችግር የለም። ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። አላህ አንድን ነገር አይለውጥም ሰዎች ራሳቸው እስካለወጡ ድረስ። ጅብሪል መጥቶ አይለውጥልንም። እኛን ለውጥ የሚያስፈልገን። እስከ 5 ሰዓት ቁጭ እያልክ ኒካ ማሰር ፈልጋለሁ ትላለህ። እንዴት ታስራለህ? መጀመሪያ ወጣ መርካቶ ካርቶን ተሸከም፣ ጆንያ ተሸከም፣ የቢዝነስ ሲስተም ልመድ። 5 ሰዓት ቁጭ ብሎ ሲህር ተደረገብኝ የሚላል ራስ ላይ ነው ሲህር ያደረገው። ይሄ ዝም ብለን ጭንቅላታችን የምናደክም ሰዎች አሉ። 5 ሰዓት ተነስቶ ሲህር ተደረገብኝ ይላል። እውነትህን ነው። እንዳንተ የተደረገበት አለ? አንደኛ የተደረገብህ አለ።
ዱዓ የተደረገለት እኮ ጠዋት ወጥቶ ስራ ለሚሰራ ሰው ነው ነብዩ ገበያውን ባርክለት ያሉት አለይሂ ሰላቱ ወሰለም። ገበያው እንዲባረክ የነገሩት ያንን ነው። 5 ሰዓት ላይ ጫቱን ጀምሮ መቅሪብ ላይ ያቆማል። ሲያሰላስል ፒያሳ ሲሄድ ቦሌ ሲሄድ 7 ሰዓት እንቅልፍ ነው። ሙአዚናችን ሐያ አለ ሰላ ሲሉ ለምን ፒያሳ የሱ ነው፣ መርካቶ የሱ ነው፣ ሁሉ የሱ ነው። ጠዋት ሲመጣ ምን ስለዚህ እያንዳንዱን ነገር ለአላህ ብቻና ብቻ ነው የሚሰጠው። አላህን ከያዝክ ወላሂ ምንም አትሆንም። ከአላህ ቀጥሎ በሰው እናትን ጓደኛ አድርግ። ወላሂ ርዝቁ እነሱ እጅ ነው ያለው፣ አኽላቁ እነሱ እጅ ነው ያለው። እስቲ እጄን ይዘሽ ዱዓ አድርጊልኝ በላት። እስቲ ጭንቅላቴን ይዘሽ ዱዓ አድርጊልኝ። ነጭናጫ ነኝ፣ ቲቪተኛ ነኝ፣ ግንፍልተኛ ነኝ። ብዙ ባህሪ አለ። እዚህ ጋር ማይኩን የያዘው ሰውዬ መላእክት እንዳልመስላችሁ አላህ ያጎደለብኝ ባህሪ አለ። እጄን ይመለምናል። ንጹህ አላህ ብቻ እሷን ጓደኛ አድርግ። አጠገቤ የለችም፣ ሂድ አንዋር መስጊድ 2 ቁርአን ገዝተህ መስጊድ አስገባላት። በእናት ስም አንድ የቲም አሳድግ። ብንቆልሎ ምንም ላናደርገው ኸይር ሳንሰራበት እንሄዳለን። ያንተ ቤት የሆነ ልጅ ሚስትን ያገባል፣ ሌላ ጎረምሳ ገብቶ ብርን ያዝበት። ይሄ ነው ሁሉ። ለካጆሌ እንደሚሉት ረህመቱላህ ለሚስት ባል ብዙ አትድከም ይላሉ። ገብቷቸዋል ቋንቋ። ለሚስት ባል ብዙ አትድከም ይላሉ። አንተ እንዴት እንዳመጣው ያን ገንዘብ ታውቃለህ? ትልቅ ድካም ደክመሃል። አንተ ሞተ፣ ሌላ ሰው ነው የሚያዘው። ቤት መጥቶ ሌላ ሰዎች በአንተ ብር ሌላ ሰው ስብሰባ ያደርጋል ቤት ውስጥ። እንዴት እናድርገው ይባባላል። ዛሬ ነው መነገድ ያለብህ። ኢማ የብሉገነ ኢንደከ ልኪበራ አሐዱሁማ አው ኪላሁማ አላህ። ከሁለት አንዳቸው ወደ እርጅና እድሜ የሚመጡብህ የሚደርሱብህ ከሆነ ወደ ልጅነት እድሜ ይሄዳሉና አንዳንድ ክፍተቶች ይመጣሉና ፈላ ተቁል ለሁማ ኡፍ እንዳትላቸው። ባባ ደግሞ አበዛው። ኡፍ እንዳትላቸው። ወላ ተነሐሩሁማ አታመናጭቃቸው። ይሄ ባክሽ የምናሳየው አለ አይደል? በቃ እኔ ብቻ ነው እንደምደውለው፣ ይሄን ነው አላህ የከለከለ። እኔም ብቻ ነው እንጂ ያያችሁት፣ ይሄን ነው አላህ የከለከለ። አልሐምዱሊላህ የፈለከውን አባት ያልሽ የፈለከው። አንዳንዱ ሱብሃንአላህ ዲን ያውቃል፣ ዳዕዋ ሰምቷል፣ ልቡ ደረቅ አለ። አከሌ ሞተ ሲባል እሺ ነው የሚመስለው። በቃ ይሙታ ይላል። ይሄ እኮ ደንዳና ቀልብ ነው። በቃ ይሙት ይላል። ቀብሩ በዚህ ሳምንት ሲባል በቃ ከደረስኩኝ ቀብራለሁ፣ ካልደረስኩኝ ምን አገባኝ ይላል። ይሄ ደረቅ ነው፣ መታከም አለበት። ሙእሚን አይደለም። ሙእሚን ስስ ነው። አንዳንዴ ኮልፌ ላይ ቀብር ላይ ቅር የሚለኝ ነገር አለ። ሰው ሲያለቅስ ለምን ታለቅሳላችሁ ብሎ የሚደባደባል። ለምን ደሞ አይለቀስም? ማን ነው አታልቅሱ? ነብዩ አላለቀሱም እንዴ? አልቃሽ አልነበሩ? አልአይኑ ተድማ ወልቀልቡ ያሕዘን ወኢና ሊፊራቂከ ያ ኢብራሂም ለመሕዙኑን ነከለ። አይን ታለቅሳለች፣ ልብ ታዝናለች። እኔ ልጄ ኢብራሂም ካንተ በመለየቴ አዝኛለሁ አሉ። ለምን ደሞ አይለቀሰው? ሰውን የሚያክል አወል ሰልፍ መስጊዱ ሲመጣ የነበረ ወንድሜ ስታለቅስ ማልቀሱ ራሱ ሱና ነው። ማልቀሱ የተከለከለ መለየት አለብን። ምንድን ነው የተከለከለው? ፊትም መቧጨር፣ ግጥም ማውጣት፣ የጃሂልያ ግጥም ማውጣት፣ ልብስም መቀዳደድ፣ ይሄ ነው የተከለከለ። ሙእሚን አልቃሻ ነው። እንትና ራቦ ሲባል እኔ ልቡ ስስ ነው። እንትና እኮ ታመመ፣ ኢትዮ ጠቢብ እኮ መታከሚያ አጣ፣ ይሮጣል፣ ያስተባብራል። ስስ ነው ሙእሚን። ሸማተራ ተቃጠለባቸው፣ ማን የደነገጠው? ሙእሚን ነው የሚደነግጠው፣ ማንም አይደነግጠው። ወንድሞቻችን እኮ ተቃጠለባቸው፣ ሙእሚን ይደነግጣል። ምን ላርግላችሁ ይላል። ቢያንስ እንደው ስራው ስለተበላሸበት ብሎ ለወንድሙ ዘይት ይዞ ሊሄድ ይችላል፣ አስቤዛ ይዞ ሊሄድ ይችላል። ዲንም ማውቀው እርጥብ ይሆናል። አሁን እኔ በሚገርም አነዳድ ነርተን ነው ከሰበታ የመጣሁት። ያ አላህ ወንድሞቼ ቀልባቸው እንዳይሰበር ነው። ሰበታ ላይ የማስመርቀው አንድ ውሃ ነበር። እሱን 2 ውሃ አስመርቄ ነው የመጣሁት። ከኢንግላንድ በሞባይል አይቶ አንድ ውሃ አስመርቅልኝ ብሎኝ አስቸኳይ ብሎ እናቴ ታማለች ብሎ በአስተርጓሚ ነው የምናወራው። ውሃውን አስመርቁ። በጣም የሚያጅባችሁ
ለማን ነው የምታስመርቀው ስለው በጣም ነው የምወዳት እናቴ ናት። ሐኪም ቤት አስተኝቻታለሁ። ከሐኪም ቤት ስትወጣ ያው ባንቺ ስም ያስቆፈርኩልሽ በህይወትሽ እያለሽ ያስቆፈርኩልሽ ብዬ ሰርፕራይዝ ላደርጋት ነው። ልጁ ግን ምን አይነት ልጅ እንደሆነ ታውቃላችሁ? አይሰግድም። አንዳንዴ እንደዚህ አይነት ሰዎች አሉ። ይሄ ዱርዬ፣ ይሄ ጫት ቃሚ፣ ይሄ ሌባ የምትለው ሰው ሚሊየንስ ሰዎች አሉ። ሚሊየንስ። አንዳንዴ ደግሞ ማይክራፎን ይዞ እኮ ቁርአን ተሸክመዋል፣ ኢልም ተሸክመዋል። በማይክራፎን የሚሳደብ ደግሞ ትሰማለህ። ዳዋውን ሲጀምር ኢነል ሐምደሊላህ ብሎ ጀምሮ መስጊድ ገብቶ ወንድሙን አገላምጦ የሚወጣል። ወንድሙን አገላምጦ ወይ በራሱ የለመደው ስያሜ ያለ ወንድሙን የሚያገላምጥበት ልክ አርሴናል ማንቸስተር እንደሚባለው ይሄ ሶፍይ ነው፣ ይሄ ዋህብይ ነው፣ ይሄ ምናምን እያለ ቅብጥርጥር ያለ ወሬ የሚያወራ አለ። ይሄን የሚሉ ሰዎች መጀመሪያም ሆድ አምላኪዎች ናቸው። ሆዳቸው ተነክቶ ነው። ኢስላም ወደ ቂብላ ዙሮናል እኮ። ኢስላም አንድ እርድ እንድናርድ አድርጎናል። ኢስላም በላ ኢላሀ ኢለላህ አስሮናል። አንድ መስጊድ ብትበጣ ካለ ጥቅም አለ ማለት ነው። ወይ ወንበር ጥቅም አለ ወይ መስጊዶቹ ሱቅ አላቸው። ከዛ ውጭ አይጣለም። እንዴት ይጣላል? ወንድሙን በመጥፎ አይን ማየቱ ለወንጀልነት ይበቃል እያሉ ነብዩ አለይሂ ሰላቱ ወሰለም ወንድምን ታገላምጣለህ? አትችልም። በጣም ከባድ ነው። ስለዚህ እዚህ ስለገባን ብቻ አይደለም። እኔ አወል ሰልፍ ሰገድኩኝ። ሰግዶ የማያውቀው ልጅ አላህ መቅሪብ ሊያመጣው ይችላል ተወብቶ። አንተ ደግሞ እዛ ልትቀር ትችላለህ። ሙእሚን ያዝናል። ይሄ ልጅ ለምን አልመጣም? ለምንድን ነው የይሁዳ ጀናዛ ሲያልፍ ረሱል ያለቀሱት? ለምንድን ነው? እኛውም በትክክለኛ ኢስላምን ላኢላሀ ኢለላህ ያልተቀበለ ሰው በየትኛውም ማህበራዊ ጉዳይ ስንሰማ አንዳንዴ በጣም እኮ ኢስላም ሳይሆን በጣም ስነ ምግባሩ የሚያስገርም ሰው አለ። በጣም ግን የምናዝነው አላህ ይርሐሙ አለ። ያሳዝን። አላህ ይርሐሙ የማትለው ሰው ያሳዝን። ሰፈር ላይ ስነ ስርዓት አለው። ማንኛውም ልማት ነገር ላይ ጎበዝ ነው። ሰው ታመመ በጣም ጎበዝ ነው። ሲሆን ግን አላህ ይርሐሙ አለ። ለምን? አላህን አልያዝም። ላኢላሀ ኢለላህ አለ። የዚህ አይነት የሚረብሹ ብዙ እኮ አሉ። ስለዚህ ሙእሚን በባህሪው ስስ ነው። በሰዎች ማጣት ወላሂ አይደሰት። ሰዎች ሲያጡ ይታመማል። ወንድሞቹ ሲያገኙ ይደሰታል። ጤነኛ ነው። ወንድሙ ጥሩ ቤት ላይ ሲኖር አልሐምዱሊላህ ጌታዬ የወንድሜ መውደቅ አታሳየኝ ነው የሚለው፣ ይደሰታል። ከዚህ ተቃራኒ እስከሆነ በቃ የምቀኝነት በሽታ ልቡ ላይ ገብቷል። ሕክምና ማድረግ አለበት። ሕክምናው ደግሞ ሆስፒታል አይደለም የሚካሄደው። በጊዜ መስጊድ ገብቶ ቁርአን መቅራት፣ ዚክር ማድረግ፣ ጌታዬ ወይ በሽታዬን አንሳልኝ ማለት አለበት። ስለዚህ አላህ ሱብሓነሁ ወተዓላ ወላ ተቁል ለሁማ ኡፍን ወላ ተነሐሩሁማ ወቁል ለሁማ ቀውለን ከሪማ፣ ጥሩ ንግግር ተናገሯቸው፣ መልካም ንግግር። አይ አባዬ አሁን እኔ እንደምጮህባችሁ እናቴ ላይ እጄ እዚህ አይነት ዳዋ ማድረግ እኮ ክልክል ነው። ቀስ ብዬ እንደ ኬጂ ተማሪ አባብዬ ኡሚ አሁን ያደረግሽው ልክ አይደለም እናቴ፣ ይሄ እኮ እንዲህ አይፈቀድም። እኔ እናንተ ልንጫጫው እንችላለን። እናቴ ላይ ግን የዚህ አይነት ዳዋ አይደረግም። ቀስ ብለህ አባብል። አልበላ ያለ ልጅ አባብል አይደለም የምታበለው። ልክ እንደዛውን እያባበልክ ኡሚ ይሄ ጥሩ አይደለም፣ አላህም እንዳይቆጣብን እንዳይቆጣብሽ እንዳያዝንብን ብለህ ይሄን ነው መናገር ያለው። ስለዚህ ጥሩ ንግግር ተናገሯቸው። ወኽፊር ለሁማ ጀናሐ ዙል ሚነ ረሕማ፣ የረሕመት ክንፋችሁን ደግሞ ዝቅ አድርጉላቸው። እሷ አጠገብ ስትገኝ ድምፅህም ቀዝቀዝ። አደራ ወንድሞቼ፣ እኔ አደራ እምላችሁ እናት አንተ ስትመጣ እንዳደነግጥም አደራ። ወላሂ ቂያማ ቆሞባት እናት አንተ ስትመጣ እንዳደነግጥ። የአንተ የቤት ወጪ አፍንጫ ላይ ጣለው። አላህ ይረዝቃታል። ወላሁ ኸይሩ ራዚቂን። እያበላኋት ነው ብለህ እንዳትጨነቅ። እሷ መጣልኝ ነው እንጂ መጣብኝ እንዳትለናት። አባትም ልክ እንደዛው መጣልኝ። አንተ ስትወጣ እኮ ቤት የቀዘቀዘ እንዲል ነው ማድረግ ያለብህ። የሆነች ፋብሪካ እንተክላለን፣ የሆነች ሱቅ እንከፍታለን፣
ወይ የሆነ ማስተር ተመርቀናል ወይ የሆነ ፕሮፌሰር ተብለን ተጠርተናል። ሁሉም እሷ ጋር አይገባም፣ እሱ ጋር አይገባም። እዚህ ሂደት ላይ ያላችሁ ወንድሞቼ አደራችሁ እንደው ካስተማርኩት ከተናገርኩት ንግግር እችን ብቻ ብትዙልኝ ጥሩ። ለምን አላህ እያንዳንዱ ዱዓ ለአኺራ ያስቀምጧል። የእናትና የአባትን ግን እዚሁ ዱንያ ላይ ነው የሚያሳይ። እንትና እኮ አገባ፣ እሺ ከዚያ ወይ በሶስት ወር እኮ ፈታ፣ ከዚያ አሁንም ደግሞ ሌላ አስሯል። አይቀመጥለትም። ወደ ኋላ ማየት አለበት። አንዳንዱ ለፈተናም ሊያደርግበት ይችላል። ለፈተና በሚስት ሊፈትነው ይችላል። 3 4 5 ሚስቶችን ሊያገባ ይችላል። ይፈታል፣ ያገባል፣ ፈተና ሊያደርግበት ይችላል። አንዳንዱ ግን በልጁ ያገኛል። እናትና አባት ሌላም ሐዲስም ስላለ የሁለት አይነት ሰዎችን ዱዓ ተጠንቀቁ ብለዋል ነብዩ አለይሂ ሰላቱ ወሰለም። አንደኛ የተበዳይ ዱዓ ነው። የተበዳይ ዱዓ ያላባቻ አይደለም። የተበዳይ ዱዓ እንደሚደርስም እየነገረን አላህ ዛሬ ፍልስጤምን ስናይ እንደነግጣለን። ቻይነቷ እርጉዝ ሴት የምትገደልበት ምድር፣ ሕፃን ልጅ የሚገደልበት ምድር። የፍልስጤም ሕፃን ልጅ ስታድግ ምን ታረጋለህ ሲባል ስለማላድግ ምንም አላረግም ስለሚገደል ማለት። ስታድግ እቅድ ምንድነው ሲባል እቅድ የለኝም። ለምን አላድግማ። የአላህ ቁጣ ያወረድባቸው ሕፃን ልጅ ስለሚገድሉ። ፊርዓውንም ዩዘቢሁነ አብናአኩም ወየስተሕዩነ ኒሳአኩም፣ ወንዶችን ይገላል ሴቶችን ይተዋል የተባለው ፊርዓውን ነው። በዘመናችንም ፊርዓውን አየን። ሕፃን ልጅ የሚገሉ ፊርዓውኖች ለሽታ ምን ሳሳላቸው ሕፃኖች ሳይርባቸው ሳይጠማቸው ሲያለቅሱ የሚረብሹን ሕፃናቶች ረግፈዋል። እርጉዝ ሴት ረግፋለች። ግን አላህ ሰዓት አለ። 5 ሰከንድ ለሱ ብዙ ናት። ለኔና ላንተ 5 ዓመት ብዙ ነው። ለአላህ ትንሽ ናት 5 ሰከንድ። በሰከንድ ውስጥ ማንነታችንን ሁላችንም አየን። መንቀጥቀጡ ተነሳ ተብሎ ልጅ ይዞ ሁሉም ወጣ። እውነት መንቀጥቀጥ ነው ምንድን ነው የሚለው በኋላ ላይ እየሰማን ይመጣል። የተበዳይ እንባ ተጠንቀቅ ነብዩ አለይሂ ሰላቱ ወሰለም ያሉት። ለምን ለይሰ በይነሁ ወበይነ አላህ አልሒጃብ፣ በበዳይና በተበዳይ መካከል ግርዶሽ የለም። ብዙ በንግድ የምናውቃቸው ወንድሞች አላችሁ። አደራ እምላችሁ ሚስቴን ለማስደሰት ቤተሰቦቼን ለማስደሰት ብላችሁ የሰው ገንዘብ ይዛችሁ ሞባይል የማታነሱ አላህ ያላቀመ መኪና እንዳትይዝ። ሰው በባጃጅም እየሄደ ነው፣ በአውቶቢስ እየሄደ ነው፣ በእግር እየሄደ ነው። አንተ ማነህ? ብር ያበደረው ሰውዬ እየተሰቃየ ነው። ብር የተበደረው ሰውዬ ምን ነው ጨቀጨቀኝ፣ ምን አባል አድርግልህ፣ በቃ ረጋ ብለህ ደውላ እያለን ያለ በምን ልብ ነው የሰው ገንዘብ ይዘህ መኪና መነገር? ወንድም ቀልቡ ተሰብሯል። ነገ ሰጣለሁ፣ የዛሬ ዓመት ሰጣለሁ፣ ቼክ ሰጣለሁ ምናምን ብለን ያለ ነው። የሰው እንባ ይዘህ መጥተህ የምትደሰት ሚስት ከሆነች ገና ሚስትነቷን ምርመራ ያስፈልጋል። ወላሂ የሰው ላብ የሰው ገንዘብ ሳትይዝ የምትኖር ወንድሜ ወላሂ ረሃ ሆነ ነው አንተ የምትንቀሳቀስ። እንዳንተ ነፃ ያወጣ የለም። ቁጭ ብለህ ንገራት ሚስትህን ለምን ትደብቃለህ? እናቴ ባለቤት ማሰጠ ከለከለ፣ ይኸው ታገልኩ አላገኘሁም፣ አላህ ሰብር እንዲሰጠኝ እመኛለሁ፣ አንቺንም ሰብር ይስጥሽ ብለህ ነው እንጂ እሳት ይዘህ እንዳትገባ። አሁንም ያስከው ካለ ጻፈው ደብተር ላይ። ወንድም እንደውለ አብሽር ወንድሜ ዱዓ አድርግልኝ ወላሂ ይከፍላለሁ ብለው አላህ ይከፍልልሃል። አሁን ብዙ ሰው ለምንድን ነው የማይከፍለው? ንያው መጀመሪያም ላለመክፈል ነው። ሲወስደው ቆይና አንዴ ብቻ ኪሴ ይግባ እንጂ አሳየዋለሁ ይላል እንዳለው አላህ ያሳካለታል። ንያው አለመክፈል ነው። ተበድሮ ከወንድሙ የተበደረ ወንድሜ ይከፍላለሁ ብሎ ከተበደረ አሉ ነብዩ አለይሂ ሰላቱ ወሰለም አላህ ሊከፍልለት ቃል ገብቶለት አትክፈል። አሁን እኮ ብዙ ሰው የሚፈልገው ብሩን አይደለም በገዛ ገንዘቡ ይሰድበዋል። ደውለህ አብሽር ወንድሜ ዱዓ አድርግልኝ፣ ረካዓቴን ሰግደህ ዱዓ አድርግልኝ፣ ቢኢዝኒላህ ከፍላለሁ፣ አብሽር በለው።
ጭንቀት አይታወቅም እንደዚህ ስላስደሰትከው خلاص በቃ አፉ ብያለሁ አብሽራይ ደስ አልከኝ ይሄን ነበር የፈለኩት ለጠላት እንኳን ሞባይል ይነሳል ይባላል ለምን እገላለሁ ሲል አንተም ዱላ ይዘህ ተጠብቀዋለህ ባላነሳ ቁጥር ወንድምህ ቀልቡ እየተበላሸ ነው ስለዚህ አሁን ዙልም የሚባለው በሰው ገንዘብ አለ አጠገባችን አብራን ምተኛ ሚስታችን አለች አባቷ ሞቷል እናቷ ሞታለች ወገን የላትም ምን ታመጣለች ብለ ቁጭ የምታረግ ከሆነ ታመጣለች ታሳያለች ያሳያል አላህ Subhanahu Wa Ta'ala ምን ታመጣለች ያልከው አላህ ያሳያል ምን እንደምታመጣ ዙልም ነው እሱ እቺ አጥፋት ምተኛው ሚስት እናት ናት ሴት ልጅ ናት ሁሉ ነገር ናት የነብዩ ወሲያ ናት አለይሂ ሰላቱ ወሰለም ኢስተውሱ ቢኒሳኢ ኸይረ ስላሉ አደራችሁን የሴቶችን ነገር ስላሉ በማንኛውም ጉዳይ ዙልም አንተ ላይ እንዳይመጣ ጥንቃቄ ማድረግ ያስፈልጋል አዙልሙ ዙሉማቱ የውመል ቂያማ ዙልም የውመል ቂያማ ዙሉማቱ ነው የሚመጣው ብዙ ጨለማው ነው የሚመጣው መጀመሪያም ጨለማ ነው ብዙ ጨለማው ነው የሚመጣው ለዚህ ነው አንዱ ለማ አከለ የሚባል ዞለሙት አይደል ሲባሉ አው ዞለሙ እና አልከፈሉትም ገንዘቡ አልከፈለኝም እስካሁን ምን አሰቡ ታዲያ በቃ እንግዲህ ካነሳብኝ ላይ ቀር አንድ መልእክት ለሱ ልንገር እኔ ጠይቄው እምቢ አለኝ ስለዚህ አንተው መልእክቱን ሄደ ለሱ አድርስልኝ ምን ብሎ አዘዙት መሰለኝ አንተ ገንዘብ ያበድርኩ እየኖር ያልሰጠኝ ወንድሜ ወይ እኔ አደራም ብለ ሰላትን ቆንጆ አድርገህ ስገድ ረመዳንም በደንብ ጥሩ አድርገህ ብለው መልእክት ነው ልጁ ግራ ገባው መልእክት የሚሄድ ምን ለማለት ገብታችኋል ጉዳይ ሄዶ ነገረው የተባለውን ሰውዬ አልገባው እንደገና ተመለሰና ኢልም ስለሆነ እዚህ ጋር ያገኘው ኡስታዝ ምን ለማለት ፈልገው ነው ግን እኔ አልገባኝ መልእክቱን እጄ አድርሻለሁ አላችሁ አይ አንድ ግፈኛ ሙስሊም ወንድሜ ግፈኛ ከሆነ ገንዘቤን የማይከፍለኝ ከሆነ እምቀበለው ከሰላቱ ስለሆነ ሰላቱን እንዲያሳምር ፈልጋለሁ ነገው መልቂያማ ሰላቱን ወስድበታለሁ ጾሙን ወስድበታለሁ ዘካውን ወስድበታለሁ ሐጁን ወስድበታለሁ ሰላቱን ቆንጆ ካላረገ ብሬንም ማጣው ያው መልቂያማም የምትሳሰበው ሂሳብ የለኝ ሰላቱ ቆንጆ ከሆነስ ከቆንጆ ሰላት ወስድበታለሁ ዙልም የሰራ ሰው የሰው ክብር ነክቶም ይሁን ገንዘብም ቀምቶም ይሁን በማንኛውም ሂደት እዚያን ነገር ነው የሚገጠው ስለዚህ ማናችንም ዙልም የሚባል ነገር እጃችን ላይ እንዳይገባ ጥንቃቄ ያስፈልጋል ለጊዜው ልንቆይ እንችላለን ብዙ ዟሊሞች አላህ እንደፈለጉ ያደረጉ እያስተኛቸው ነው እያበላቸው ነው እያጠጣቸው ነው እየተንከባከባቸው ነው እስኪዛቸው ነው ያዛቸው ጊዜ አለቀ ከዚህ በፊት እዚህ ይለኛል ፍልስጤምን እንዲህ አዛም የሚያደርግ ህፃናታቸውን የሚገል የነበረው ሻሮን የሚባል ነበር 9 ዓመት አላህ ፓምፐርስ እንዲጠቀም ነው ያደረገው 9 ዓመት ከኔ በለጠ የለም ያለው 9 ዓመት ፓምፐርስ ነው የተጠቀመው ከአልጋ ላይ 9 ዓመት ፓምፐርስ ነው ከነ ፓምፐርሱ ነው አላህ ጋር የተገናኘ ያ ፊርዓውን የነበረ ነጃሳ ማለት ያ ሁሉ ህፃን እንደሱ የሚገደል የጊዜ ጉዳይ እንጂ እኔ ላላይ እችላለሁ አንተ ላታይ ትችላለህ ለምሳሌ በጣም የሚያሳዝነኝ ነገራችሁ እናታችን ኸዲጃ ረዲየላሁ ዐንሃ አላህ Subhanahu Wa Ta'ala ለነብዩ ሁሉ ነገር ከፍላለች ማንንም ባላመነ ጊዜ ያመነች ማንንም ውሸታም ባለንሳ ውሸታም ያላለች በገንዘቤ ዳዋ ላደርግ ስፈልግ ገንዘቧን ሰጣ ዳዋ ያስደረገች ሴት ልጅ የምታፍረው ደግሞ እሷ ሳታፍር አግቡኝ ብላ የጠየቀች ብለው የሰየሟት ማነው ኸዲጃ ከሳቸው ጋር መካ ላይ ትልቅ መከራ አይተዋል ትልቅ ችግር አይተዋል ያላዩት መከራ የለም መደበቁ እበት መደፋቱ ጭንቅላታቸው ላይ አራይተ الذي ينهى عبدا اذا صلى ባሪያዬ በሚሰግድበት ጊዜ ያ ሰላት የሚከለክለውን አየው ብሎ
ጭንቅላታቸው ላይ እግሩን የሚያሰቅልባቸው የነበረው ያ ሁሉ መከራያ አብሽር ጭቀን ታልፋለች አይዞ ሁሉም ነገር ይበራል እያለች የነበረች ኸዲጃ ውጤት አየች አላየች? ውጤት አየች አላየች? ንገሩ። አላየች። ውጤት በእኔ ላይ ቆም ይችላል፣ በአንተ ላይ ቆም ይችላል። ትላንትም እዚች ሀገር እኮ ከመቅሪብ ከ10 እስከ መቅሪብ ባለው 30,000 ሙስሊሞች እኮ ተገለዋል። እዚች ሀገር ላይ ቦሩ ሜዳ ላይ 30,000 ሙስሊም እዚች ሀገሪቷ ላይ ምን ነበር ዘንባቸው? ወማ ነቀሙ ሚንሁ ኢላ አዩሚኑ ቢላሂል አዚዝ። ዮሐንስ 30,000 ሙስሊሞችን ገለዋል። በጣም የሚገርሙ ጥንካሬ ነበራቸው። ወይ እስልምናችሁን ተው፣ ወይ ሃይማኖታችሁ ሌላ ይሄን ሃይማኖት ተቀበሉ፣ ወይ አንገታችሁ ስጡ፣ የቱ ይሻላችኋል ሲባሉ አንገት ይሰጣል። 30,000 ሰው አንገት ይሰጣል። 30,000 ሰው ይሄን 30,000 ሰው ሙስሊም የገደለው የነበረው ፊርዓውን የዚህ ሀገር ፊርዓውን እንዴት ሞተ ደግሞ እሱ? አላህ ጭንቅላቱ ሱዳኖች ወስዶ ስልክ እንጨት ላይ ተሰቀሉ። ይሄን አርደው ስልክ እንጨት የጊዜ ጉዳይ ነው። እነዛ ሸሂድ ናቸው ቢኢዝኒላህ እንጠረጥራለን። ከአላህ ሂሳቡ ከአላህ ጋር ምርጫ እየተሰጣቸው አንገቴን እያሉ መቼም በሌላ እንጠረጥራለን። እኛ ዛሬ እየተቸገርን ያለነው እኮ አንገት መስጠት አይደለም እኮ ሱቢ መምጣት የተቸገርነው። ሱቢ ቂያማው ነው ብለን አሙቀን ውዱ ማድረግ እንችላለን። በጊዜ ከተኛ መምጣት እንችላለን። ሱቢ ፈተናው ነው። ዙልም የሚዞልሙ ማንኛውም ሰዎች የጊዜ ጉዳይ እንጂ ነገ ያገኙት። ርዕሴን እንዳትረሱት። የሁለት አይነት ሰዎችን ዱዓ ተጠንቀቁ ተብሏል። ከዛ መካከል አንዱ የበደለኛን እንባ ነው። ሚስት በባል፣ ባል በሚስት፣ በጓደኛ፣ በስራ፣ በተለያየ ማንም የየትኛውም እምነት ተከታይ የሚሆን ዙልም እንድናደርስበት አልተፈቀደልንም። ሁለተኛው ተጠንቀቁ የተባለው ዱዓ የማንን ነው? የወላጆቻችን ዱዓ ነው። ወላጆች ለልጆቻቸው ወላጆች አበሳጭተናቸው እጭ ብለናቸው መከራ ሳይተናቸው ይሄዱብን እንደሆነ እዚህ ነው የምናገኘው። ያን እንዳያገኘን ዛሬ የነዚህን ሁለት አይነት ሰዎችን ዱዓ መጠንቀቅ ያስፈልጋል። በምን እንጠንቀቅ? ረቢ ረሐሙሁማ ከማ ረበያኒ ሰጊራ። ጌታዬ ወይ በልጅነት እንዳዘኑልን አንተ ዘንላቸው። ወላሂ ቀላል አዘኑልን። ያልሸናል እዚህ ውስጥ ያልሸናባቸዋል እዚህ ውስጥ እንቅልፍ ያልከለከላቸዋል እዚህ ውስጥ ስንት ፕሮግራም በእኛ የተነሳ ከስንት ቤተሰብ ጋር ርቅ አልተገኘችም እንዴ? አሁንም ያለችው እናት ሁሉም ነገር እኛ ፈጻሚ አድርገን ራሳችንን እንቆጥራለን። በቃ ያቺ አቅፋት የምተኛው ሚስት እናት ናት። ሌላ ፍጡር እንዳትመስል። በቃ እኔ ሁሉ ወጪ እያወጣው ምናምን እያለም ይንጫጫል። እኔ ወንድም ምጧ እኮ ሂሳብ እኮ ያልገባ ያመጠችው ያንተን ልጅ ብላ የተጠራልህ በአንተ ስም የተጠራው ልጅ በምን ገንዘብ ነው ምን ተምነው? ሂሳቡ ከባድ ስለሆነ ነው ያልተነገረው ያን ሂሳብ ከተሰራ። ስለዚህ በዱንያ ላይም ካሉ ረቢ ረሐሙሁማ ከማ ረበያኒ ሰጊራ፣ ሞተውም ከሆኑ ረቢ ረሐሙሁማ ከማ ረበያኒ ሰጊራ። ጌታዬ ወይ ዘንላቸው በልጅነት እንዳዘው። ስለዚህ ዛሬ ኢንሻአላህ ከዚህ በር እንደወጣን ተግባራዊ ዳዋ አይደለም የምንፈልገው አይደል? ሁላችንም እንደወጣን ኡሚ አሰላሙ አለይኩም እንዴት ነሽ እናት ቀረን ካረግነው ዱንያ እንደ ባለቤቱ አንዳንዴ 10 ክፍል ሰርተህ እኮ ቀልብ ጠባብ ከሆነ 3 ክፍል ሌላ ተጨማሪ ከሌለ ደግሞ ትጨነቃለህ። ትልቅ ቤት እያለው አይ እዚህ ጋር 3 ክፍል ሊጨምር ይላል። ለምን ይመስላችሁ? ቀልቡ ጠቦ ነው። ያውን 10 ክፍል ያለው ሰውዬ ድንገት ረካዓቴን ተሰግዶበትም አያውቅም። ቤቱ ረካዓቴን ተሰግዶበት አያውቅም። ብዙ ትልልቅ ቤቶች ለለቅሶ ነው የሚከፈቱት። ለምንም አይከፈቱም? ለምን ሲከፈቱ አይ? ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ቤት በምትሰሩበት ጊዜ ቤት ብዙ ካላችሁ አንድ ቤት ላይ ፍራሽ ካለ ሰው የማይተኛበት ከሆነ ጠቅልላችሁ ቁጭ አድርጉት ያሉት። ዝም ብሎ ፍራሽ አይቀመጥም።
ሸይጣን እንዳይተኛበት ተጠቀልለውና ታስቀምጣለህ። ከዚህ ውጭ 4 5 6 ቤት ሲሰጥ ደግሞ እዛ ኢማሙ እዚህ አሰናብተው ሲሄዱ ውጣና ደግሞ ቤት ሄደህ ባዕድያ ስገድበት፣ ቀብልያ ሰግደህ ኢቃም ሲል ደግሞ ናበት። በዚህ ሂደት መጠበቅ። ስለዚህ ዛሬ ስንወጣ ከበር ላይ ሰላም አለይኩም ኡሚ፣ አንተ ጋውን ዚያራ መጣ ከሆነ ለስከ ዛሬ ላሳለፍኩት እናቴ አፉ በይበላ፣ እስከ ዛሬ ጮህብሽ ያሳለፍሽው አሁንም ይሄን ስናገር አንቺ ሐቅሽን ለመጠበቅ ብዬ ሳይሆን ማንነቴን ራሴን ለመቀየር ነው። ጓደኛ አርጋት፣ ደውልላት። በተለይ አብዛኛው የገጠር ሰዎች ነን። ዛሬ እዚህ ትንሽ ገንዘብ ስናገኝ እናቶቻችን እንረሳለን። በጣም የማዝነው ለአረፋ ሄዶ እናቱን ይዘይራለን። ለአረፋ ዘይሩ ያለ እስልምና እኮ አቋርጥና ነገም ሄደ ዘይራል። ለአረፋ በአመት አንዴ እናት ዘይራል። ይዘይራት 1-3 ቀን ሸቅለና ስራ ቀዘቀዘ ሲባል እሷ ጋር ደግሞ ቃርጋት መጣም ኔትወርክን ኦንላይን አርጋት መጣም። ለአረፋ እናት ትላንት ያላወካት ሚስት ጋር አትንቀሳቀስም። መቅሪብ ላይ ነው የምትገባው። አንደኛ በቃ አሁን አንተ ኢማን ጠንካራ ነው ይመስላል። እናት ጋር ይዘይራት። አገር ቤት ያለው ህይወት ከባድ ነው። የሚበሉት ቆጮ፣ የሚበሉት ቡላ፣ የሚበሉት በቆሎ፣ ልብሳቸው እንኳን ላይላቸውን ኤክስፓየርድ የሚያደርገው ልብሳቸው ትንሽ ስጦታ። አላህ ልቧን ያልከፈታት ሚስት ካለች በስተቀር እኮ አንድ ቦታ ምን ተፈጠረ፣ ሚስቴን ሰርፕራይዝ ላድርግ ብሎ ቆንጆ መኪና ገዛላት። እዛ በሩን ከፍቶ ሊያሳያት ፈለገ። ዛሬ ሰርፕራይዝ ነው ማድረግ ይሻላልና በሩን ከፍቶ እንዲህ ሲያሳያት መኪና ነው። ትስቃለች ብላ አትስቅም። ምን ሆንሽ ሲላት አይ ይሄን ከለር አልነበረም የፈለኩት። 2 ኪሎ ቡና ደግሞ ለእናት ብትሰጣት ለባባ አንድ ኢማማ ይዘልብ ብትመጣ ያ አላህ ጀነት የገባ ያክል ነው የምትደሰቱ። እና ልጄ ይላል 2 ኪሎ ቡና ናት። 2 ኪሎ ቡና ለዛች ኡሚ ብትሰጣት ልቧ ክፍት ቶቂ ቢሆን ቶ በጉን ገዝቶ መግባት ቡና ያላት ደስታ ቀላል። አባትን የሆነች እንካ ባባ እስቲ ለቅሶ ላይ ተሳተፋለህ፣ ሰርግ ላይ ተሳተፋለህ፣ አንዳንድ ነገር እንዳይከሰትበት እቺን ብር ያዝ ብለህ ስትለው ሱብሃንአላህ የሚያደርግልህ። አሁን አንዳንድ አባቶች ልጁን ገንዘብ ለመጠየቅ የሚሸማቀቁ እና ሊላሂ ወኢና ኢለይሂ ራጂዑን። እንደውም ለአባቶቻችን እኮ መስጠት አለ የሚጠበቅበት። ባባ አካውንት ክፈትን ያስገባላሉ፣ አንተ እንደፈለግህ አውጣ። ሂሳብ ከሱ ጋር መስራት አያስፈልግም። ራሱ እንደፈለገ ያውጣ። አንተ የሱ ቃና እኔ እኮ አይደለም ያልኩት ረሱል ነው ያሉት አለይሂ ሰላቱ ወሰላም። ባባ አካውንት አውጣ፣ ያው እንደፈለክ አድርግ። ከበድ ያለ ነገር ካለ ደግሞ ንገረኝ በለው። ይሄ ነው ከኛ የሚጠበቀው። ይሄን ስታደርግ ወላሂ ጥሩ ሚስት ላይ ትወርቃለህ፣ ጥሩ ባል ላይ እህቴ ትወርቃለች፣ ጥሩ ርዝቅ ላይ ትወርቃለህ። ሁሌ ግንባርን ይሰማሃል። አብሽር ልጄ ይላል። ጠዋት ይደውልልሃል፣ ማታ ይጨነቃል። እንዴት ሆንክ ይላል። ነው ማረግ። በተለይ እዚህ ቤት ገብተን ምርጥ ካልሆነ የት ገብተን ምርጥ ነው? ኬሚስትሪውን ተማር ነው፣ ፊዚክሱን ተማር ነው፣ ባዮሎጂውን ተማር ነው፣ ጂኦግራፊውን ተማር ነው፣ ማቴማቲክሱን ተማር ነው። ማንነትን ሊለውጥ አይችልም። እዚህ ቤት ስገባ ግን ማንነትን የምንለውጥበት ትልቅ ቤት ነው የመጣው። ምክንያቱም ትውልድ የሚገኘው እዚህ ቤት ብቻ ነው። ለዚህ ነው ኢዛ ጃአኩም መን ተርደውነ ዲኑሁ ወኹሉቁሁ ፈዘዊጁ። ሃይማኖቱንና አኽላቁን የምትወዱት ልጅ ቤታችሁ ካንኳኳ ፈዘዊጁ፣ ዳሩለት። ለምን አይነቀህም? አንተ እህትን ስትሰጠው አይነቀህ። ዲን አለው፣ ያከብራል። የባለቤቴ ወንድሜ መጣ ይላል፣ አባቷ መጣ ይላል፣ እናቱ መጣች ይላል። ዲን አላ ዲን ከሌለ የቅራቅንቦ ቆርቆሮ አለው ብለህ 9 ቦታ 10 ቦታ ብር አለው የምትል ከሆነ አንተንም በዛ ነው የሚደምርህ። ባንክ አድርጎ ነው የሚቆጥር። በቃ ማይነስ ፕላስ የሚያደርገው ካንተ ጋር ነው። ዲን ካለው ግን ይሄን አደርጋለሁ ማይል። ስለዚህ ኢንሻአላህ ከቤተሰቦቻችን ጋር ከእናቶቻችን ጋር ዛሬ ኢንሻአላህ እንደውላለን። አላህ ቅርብ ያደርገላችሁ ሄዳችሁ መዘየር አብሽሪ ኡሚ በሏት። ወላሂ በዱንያ ላይ እንደ አባትና እንደ እናት ሐዘን ከባድ
በጣም ከባድ። ለዚህ ነው ዑለሞች ሰሃቦቹ እናትና አባት ሲሞትባቸው ከሌላው ሐዘን ከበድ ያደርጉ ነበር። ሐዘናቸው ጠንከር ይል ነበር። ለምንድን ነው ተብሎ ሲጠየቁ የጀነት በር ተዘጋብኝ ነበር። እነሱም መከበደም የጀነት በር ስለሆነ የጀነት በር ስለተዘጋብኝ ብለው ነው የሚያለቅሱት ነበር። እኛም የጀነት በራችን እንዳይዘጋ አላህ ቀብር የወሰደብን ቤተሰቦች ደግሞ ካሉ አንዳንዴ ቀለል ካርብሎ ዱንያ እንትና ሞተ እስከሚባል አትጠብቅ። እስቲ ኮልፌ ለተሳፈር ቀብር ግባ ለብቻ ዱዓ አድርግ ለሁሉ ውጣ። እዛው ላይ እናት አለች፣ እዛው ላይ አባት አለ፣ እዛው ላይ ጎረቤቱ አለ፣ እዛው ላይ ላ ኢላሃ ኢላላህ ያለ ሁሉ አለ። ትልቅ ሽቀላ ሸቀለት መጣለ፣ ትልቅ ንግድ ነግደ ነው። ስለዚህ ከእናቶቻችን ጋር አደራ በንግግር በአክሽን የምናሳያቸው ነገሮች አደራ፣ ድምጻችንን አደራ፣ መልስ መስጠት አደራ። የጤንነታቸው ጉዳይ ልጄ አሞኛል ካለች ወዲያው ዘጋግተው ወዲያው ሩት ወዲያው ዘጋግተው ወዲያው በዱንያ ላይ የሚቆጭ ነገር እንዳይመጣ ወይኔ ሳልሄድ እንዲሆነችብኝ እንዳትል ወዲያው አላህ ትንሽ ሳንቲም ከሰጠ ሱቅ ሌላ ሰው ቢጠብቀው ችግር የማይኖር ከሆነ ሄደ ዘይራቸው። በአመት 4 5 ሄደ ዘይራቸው አላህ ከሰጠ። ካልሰጠስ አልহামዱሊላህ ያው በዚህ ደውለ መዘየር ይችላል። ሁጃ የለም እኮ አላህ ዘንድ በዚህ ደውለ ደህና ደርሽናት መድኃኒት አገኘች። አሟት ነበር እኮ ደህና ልጅ አሞኝ ነበር፣ አሁን እኮ ድምፅን ስሰማው እኮ አሁን ተሻለኝ ትላለች። አጀይ አሁን ለቀቀኝ እኮ ትላለች። ይሄን ነው ከኛ ማለት ነው። ከእናት ጋር መቀራረብ፣ ከአባት ጋር መቀራረብ የማንነታችን ደረጃ ከፍ ማድረጊያ እንጂ ብዙ ወጣት በጣም ጥሩ መስሎ መታየት የሚፈልገው፣ ብዙ እህቶች በጣም ጥሩ መልክ ጥሩ ሰው ሆኖ መምጣት የምትፈልገው ወንዱ ከሴት ጋር ሲገናኝ፣ ሴት ከወንድ ጋር ሲገናኝ፣ ይሄን ማስመሰል ደግሞ አላህ ይወደው። ትልቅ ጥሩ የሚባለው ለቤተሰቡ ጥሩ ይሆናል። خيركم لأهلي وأنا خيركم لأهلي كما قال الرسول عليه الصلاة والسلام። ከናንተ መካከል ምርጥ ሰው ማለት ለቤተሰቦቹ ምርጥ የሆነ ነው። እኔ ከማናችሁም የበለጠ ደግሞ ለቤተሰቦቼ ምርጥ ነኝ አሉ ሰለዋቱላሂ ወሰለም። አየህ ይሄ ነው አራዳ ማለት። ቤት በሽሮ ታንጫጫቸዋለህ። መርካቶ 3 ሰው ካልጋበዝኩ ብለ 2000 ብር ታወጣለህ። እኔንም የምከፍለው ብለ ደግሞ እጅ እስከሚገነጠል ትደባደባለህ። ውሸታ ወላ 1 ኪሎ ስጋ ይዘላቸው መጠማታ ልጆች ቢጫጩ ያሻል። እዛው ላይ ደግሞ 1 ኪሎ ብርቱካን 1 ኪሎ ሙዝ አድርገህ ገልብጠህላቸው ቢደሰቱ ያሻል። ወላሂ ረሃብ ይሆኑልህ። ባባዬው አበላህን ሲል ቢያንስ እንኳን ጀናዛን ያጥፋል። ከይልጅ አብሽር የሚል ነገር ይሄ ነው አይደል እንዴ? ተከሻህ ነው። ውጪ ላይ መላእክት መስላል። መላእክት ሰላም አለይኩም ወአለይኩም ሰላም ደናና ሐቢብ አልহামዱሊላህ ሐቢብ። ቤት እኮ ጭራቅ ነው። ጭራቅ ልክ ሲመጣ አልጋ ስር የሚገባ ልጅ አለ። ባባ መጣ ብሎ አልጋ ስር። ይሄን እስላም ከኛ የሚጠበቀው ተግባራዊ እንቅስቃሴያችን ይሄን ነው ማድረግ ያለብን። አላህ Subhanahu Wa Ta'ala እንግዲህ የዚህ አይነት የቁጣ ቫይረሶችን አላህ ያንሳልን። የተሻሉ ሰዎች አላህ ያደርገን። እዚህ ቤት እንደሰበሰበን ጀነት ላይ ከሚሰበስባቸው ሰዎች አላህ ያደርገን። በመካከላችንም ቀብር የሄዱብን እናትና አባቶቻችን ረውደቱ ሚን ሪያዲል ጀና አላህ ያድርግላቸው። ቤታቸውን፣ ምንጣፋቸውን፣ ግድግዳቸውን አላህ ያሳምርላቸው። የተሻለ ቤት አላህ ያድርግላቸው። እዚህ ቤት እንደሰበሰበን አላህ Subhanahu Wa Ta'ala ጀነት ላይ ከሚሰበስባቸው ሰዎች አላህ ያድርገን። ለእናት ለአባቶቻችን ደግሞ ጥሩ ታዛዥ፣ ጥሩ የነሱ ልጅ ከተባሉት ባሪያዎቹ አላህ ያድርገን። ከነሱም ቀልብ አላህ ይጠብቃል። እዚህ ቤት ምርጥ ቤት ነው የተገናኘ ነው። ምርጡን ጀነት ደግሞ አላህ ያገናኝ። ቲቢቱም ኩራትም አላህ ያንሳልን። ምቀኝነትንም አላህ ያንሳልን። የኔ ዘር ይበልጣል ምንለውን በሽታ አላህ ያንሳልን። ትክክለኛ የአላህ ፍራቻ ልባችን ላይ እኔንም እናንተንም አላህ ካስቀመጠላቸው ሰዎች አላህ ያድርገን። በየደቂቃው እሳት እየዘነበባቸው ያሉት ፍልስጤሞችንም አላህ ይድረስላቸው። አላህ ይድረስላቸው። አላህ ይድረስላቸው። አላህ ይድረስላቸው። አላህ በቃችሁ አላህ ይበላቸው። የሞቱትንም ቤተሰቦች አላህ የሸሂድነት ደረጃም አላህ ይከልክላቸው። ያሉትንም አላህ በቃ አላህ ይበላቸው። ይህን እሳት እያወረዱ ያሉን ደግሞ አላህ እሳት አውርዶባቸው ሳናይ ደግሞ አላህ ቀብር ያውሰደን። ልክ ዑምራ መካ መዲና እንደምንሄደው ሁሉ
ቤተል መቅዲስ ሄደን ሰግደን የምንመጣበትን ደግሞ አላህ ያቅርብልን፣ አላህ ያቅርብልን። እዛ መሄድ አንዱ ሂዱ ከተባልንበት ቦታ ነውና ያን ሳንሄድ አላህ ቀብር አይወሰድልን። አላህ ይዋጋላቸው፣ አላህ ይዘንላቸው፣ አላህ በቃቸው፣ አላህ ይበላቸው። እነዚህ ልጆቻችንም ከመጥፎ ነገር ሁሉ አላህ ይጠብቃቸው። የመስጊድ ፍቅር አላህ ይስጣቸው። ከአይንናስ አላህ ይጠብቃቸው። በቁርአንም ጎበዝ፣ በትምህርትም ጎበዝ፣ ኡማውን ሁሉ የሚያገለግሉ ልጆች አላህ ያርጋቸው። ሀዛ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።